የማረቆ ልዩ ወረዳ ህዝብ ለኢትዮጵያ ከፍታና ለሁለንተናዊ ለውጥ እየተጋ የሚገኘውን የብልጽግና መንግስት በመምረጥ ግንባር ቀደም ተሳትፎውን እንዲያደርግ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው አስታወቁ። ርዕሰ መስተዳድሩ በህዝቡ የተነሱ ጥያቄዎችን ለመመለስ የክልሉ መንግስት እየሰራ ነው ብለዋል። የማረቆ ልዩ ወረዳ ያለፉትን 8 የለውጥ ዓመታት የሚዘክርና 7ኛውን ጠቅላላ ምርጫ ምክንያት በማድረግ በቆሼ ከተማ ደማቅ የድጋፍ ሰልፍ አካሂዷል። ለዝርዝሩ አብደላ በድሮ። ባለፉት 8 የለውጥ ዓመታት የተገኙ ድሎች የሚዘክርና 7ኛው ሀገራዊ ጠቅላላ ምርጫን ምክንያት በማድረግ የምርጫ ቅስቀሳና የብልጽግና ፓርቲን የሚደግፍ ህዝባዊ የድጋፍ ሰልፍ በማረቆ ልዩ ወረዳ ቆሼ ከተማ ተካሂዷል። በመርሃ ግብሩ ላይ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው እንኳን ለ8ኛ የለውጡ ዓመታት አደረሳችሁ ብለዋል። የብልጽግና መንግስት የኢትዮጵያን የፖለቲካ ኢኮኖሚ መሰረት አድርጎ ፓርቲው የኢትዮጵያን የማንሰራራት ዘመን እያረጋገጠ እንደሚገኝም ተናግረዋል። ዘርፈ ብዙ ስኬት ጥፋቶች እውነት እያደረገ የኢትዮጵያን የማንሰራራት ዘመን እያረጋገጠ ለውጡ እየቀጠለ ይገኛል። በመደመር እሳቤ የተመሩ የሪፎርም ማሻሻያ እርምጃዎችን ተግባራዊ በማድረግ አዳዲስ የለውጥ ምርታዎችን ታላላቅ ስኬቶችን አስመዝግቧል። በዲሞክራሲያዊ ስርዓት ግንባታ፣ በፖለቲካ፣ በማህበራዊ፣ በኢኮኖሚና በዲፕሎማሲ መስኮች ዘርፈ ብዙ ስኬቶች እውን ሆነዋል። ህብረ ብሔራዊ አንድነትን በማጠናከር አገረ መንግስትን በማጽናት የሚያግዙ መሰረታዊ ተግባራት ተከናውነዋል፣ በመከናወን ላይ ይገኛሉ። ባለፉት 8 የለውጥ ዓመታት ትናንት ነገና ዛሬን ያገናዘቡ ሚዛናዊ እንቅስቃሴዎች ተደርገዋል፣ አስደናቂ ውጤቶችም ተመዝግበዋል ያሉት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በፈጠራና በፍጥነት ቅኝት በሀገር በቀልና ዘመኑን በዋጁ እሳቤዎች ከዕዳ ወደ ምንዳ የተሻገረ አስደማሚ ውጤቶች ተመዝግበዋል ነው ያሉት። የምግብ ሉዓላዊነትን ለማረጋገጥ ጸጋን ወደ ሀብት መቀየር መቻሉንም ጠቁመዋል። ኢንዱስትሪውን ለማነቃቃት ተኪ ምርቶች ለዜጎች የሥራ ዕድሎች መፍጠርና የገቢ አማራጮችን ለማስፋት ውጤታማ ተግባራት ስለመከናወኑም እንዲሁ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በልዩ ወረዳው ሰሜን ቆሼ ቀበሌ በ85 ሚሊዮን ብር ወጪ የተገነባውና 13000 የአካባቢው ነዋሪዎች የንጹህ መጠጥ ውሃ ጥያቄ ምላሽ የሚሰጥ ፕሮጀክትን መርቀው ለአገልግሎት ክፍት አድርገዋል። ማለት ለማረቆ ወረዳ ልዩ የሆነ ነገር ነው። ልዩ መሆኑ ብቻ ሳይሆን ዛሬ እንደተወለድኩ ነው የምቆጥረው ማለት ነው። ምክንያቱም ጥያቄዎችን መልሶልናል። የልዩ ወረዳ ጥያቄ ነበር፣ የሆስፒታል ጥያቄ ነበር፣ የመሰረተ ልማት ጥያቄ ነበረን፣ የውሃ ችግር ነበረብን። ማአን ነገሮችን ዛሬ እያየን እየተወለድን ነው ያለነው ዛሬ ማለት ነው። ደስ የሚል ድጋፍ ነው። ደስ የሚል እንትን ነው ያለን። በጣም ደስ ብሎኛል። እኔ እንደ ሴትነቴ ደግሞ በጣም መንግስት እኛን የደገፈበት ከየትኛው መንግስት ፊት የትኛው መንግስት ላይ ያላገኘነውን ተሳትፎ ሴት እኩል ሆና ከመንግስት አደረጃጀት ጋር እኩል ከፓርቲው ጋር እኩል ሆና የሴቷን ድምጽ የሰማ መንግስት ነው። ሰልፉም ደስ የሚል ነበረ። አሁን ሰልፉን ብታይ የህዝቡን ስሜት ብታይ ልትናገር ልትቆጥር በማይቻል መልኩ የሰው ስሜት ያው የሚታይ ነው። ልዩ ነው። በቃ ልዩ ነው። ባለውለታው ነው። የተወለደበት ነው። የብልጽግና ያረጋገጠበት ፓርቲ እንደሆነ ሊረጋገጥ